መንግስት ከዘንድሮ ምርጫ በላይ ለሴኩሪቲ መጨነቅ ያለበት አርሰናል ዋንጫ የበላ ቀን ነው። ምክንያቱም ደግሞ ዓለም በአንድ እግሯ ትቆማለች። ለ22 ዓመታት በመገፋትና በመጠላት ውስጥ ሆኖ ዋንጫን መጠበቅን ከአርሰናል ደጋፊ ውጪ ማንም ስሜቱን አያውቀውም። በመጀመሪያ ገብርኤልን ብዬ ስለማልኩ ይቅርታ አድርጉልኝ። አክቹሊ ይቅርታ የምታደርጉልኝ እናንተ አይደላችሁ ፈጣሪ ነው። ግን በቃ ለደንቡ ይቅርታ አድርጉልኝ እና ማለት ነው አላየሁትም ነበረ። እኔ መሰለኝ በረኛው ሳሊባ ላይ ስለወደቀ ነው ያለ ኮሜንተሪ ነበር ኳሱን ያየሁት። ከገባችሁ ይግባችሁ። ለማንኛውም የቋጠሮ ቀን መለቃችሁ መስሏችሁ ነበረ። አንለቃችሁም። ቤንዋይት ተጎድቷል። የራይስን ጉዳይ ገና እናጣራለን። የቋጠሮ ቀን ለዋንጫው ደክማችሁ ነው የምትደርሱት። ሳካ ሳያርፍ ነው መድረስ ያለበት። በቃ በአግባቡ ነው የምንቋጠረው። ከሞን ሲቲ ከሞን ፔፕ የከተማ ቡድናችን ዛሬ በርቱልን። እናንተ እዚህ ወጥሩ፣ እኛ እዛ እንወጥራለን። አነጋጋሪው ፔፕ ጋርዲዮላ ራሱ ከጋዜጠኞች ጥያቄ ያስመለጠበት መንገድ እንግዲህ ዛሬ ፔፕ ጋርዲዮላ ማንቸስተር ሲቲ ከክሪስታል ፓላስ ከሚያደርጉ ጨዋታ በፊት አስቀድሞ ጋዜጣዊ መግለጫውን በሚሰጥበት ሰዓት ላይ አርሰናሎች ዌስትሃምን 1-0 በሆነ መልኩ ድራማዊ በሆነ ጨዋታ ባሸነፉበት ጨዋታ ላይ የመጨረሻ ደቂቃ ላይ ዌስትሃሞች ስለተሻረባቸው ኳስ ጋዜጠኛው ሲጠይቀው እንግዲህ በቀጥታ የመለሰለት መልስ ክሪስታል ፓላስ የሚል ነበረ። ጥያቄውን አቋርጦት ነበረ። በቃ ጅምሩ ምን እንደሆነ ገብቶት ክሪስታል ፓላስ ብሎ የመለሰለት ማለት ነው። ያው ማንቸስተር ሲቲ ክሪስታል ፓላስን ስለሚገጥም በጨዋታው ላይ ፎከስ እናደርጋለን የሚል አይነት አውዲ ያለው መልስ ነው ለጋዜጠኛው የመለሰለት ማለት ነው። ነገር ግን ክሪስታል ፓላሶች በተመሳሳይ ከአርሰናል ጋርም ቀሪ ጨዋታ እንዳላቸው ይታወቃል። ለማንኛውም እናንተ ስለ ፔፕ ጋርዲዮላ ምላሽ ምን ትላላችሁ? ሐሳባችሁን አካፍልኝ። የፕላስ መልክቱ መጫ እንዳትረሱ። ስህተት የማይደግሙ ከሆነ ክሪስታል ፓላስ ማንቸስተር ሲቲ ነጥብ ያስጥላል። የትኛውን ስህተት ከኔ ጋር እናያለን። ኮፕሊንክ ሪፖስት አድርጉት። ይሄን ቪዲዮ በደንብ አድርጋችሁ ፎሎ ያላደረጋችሁ ሰዎች ደግሞ ፎሎ ያደረጋችሁ ይሄን አካውንት በፍጹም ማለፍ የለባችሁም ፎሎ ሳታደርጉት። ማንቸስተር ሲቲ ከክሪስታል ፓላስ የማንቸስተር ሲቲ ትልቁ አድቫንቴጅ ነው ብዬ የማስበው በሜዳው መጫወቱ ነው። ይሄ ትልቅ አድቫንቴጅ ይሰጣል። የቀሪ ጨዋታው ነው ማሸነፍ ግዴታው ነው። ክሪስታል ፓላስ ደግሞ ይሄን ጨዋታ የማሸነፍም ያለ ማሸነፍም ግዴታ የለበትም። ነገር ግን ፕሮፌሽናሎች ናቸው። የሚያደርጉትን የምናይ ይመስለኛል። በእኔ በኩል ክሪስታል ፓላሶች ብሬንፎርድ የሰራውን ስህተት በፍጹም መድገም የለባቸውም ብዬ ነው የማስበው። ያ ስህተት ምንድን ነው የሚለውን ከኔ ጋር ነው ያለ። በመጀመሪያው ጨዋታ በብሬንፎርድ ጨዋታ እንግዲህ እንዳስተዋል ነው ብሬንፎርድ ከረፍት በፊት በጣም ናሮ የሆነ ስፔስ የማይሰጥ በጣም ጥቅጥቅ ብሎ የሚከላከል በተከላካዩና በአማካዩ መካከል በጣም ናሮ የሆነ ስፔስ ያለው ቡድን እንደሆነ አሳይቷል። ይሄን ለዶኩ፣ ለቼርኪ፣ ለሃላንድ፣ ለሲልቫ አይነት ተጫዋቾች ምንም መንቀሳቀሻ ቦታ የሚሰጥ አይነት ቡድን እንዳልነበረ አሳይቶናል። ከረፍት በኋላ ግን ሲገቡ በጣም ጋርዲዮላ የሚያደረገው ነገር ምንድነው? ብሬንፎርዶች እንዲያጠቁ ኢኒሼት አድርጓቸው ወይም ጋበዟቸው። ያንንም ክፍተት አይተው ለማጥቃት በሚመጡበት ሰዓት የተገኘውን ኳስ ከኋላ ትተውት የመጡትን ስፔስ በደንብ እነ ዶኩ እነ ሼርኪ የመሳሰሉ ተጫዋቾች ማርሙሽ የሚያስቆጠረውን ጎል አይታችሁታል። በደንብ ኤክስፕሎይት አደረጉት ብሬንፎርድን ማለት ነው። ይህንን ጨዋታ አይነት ጨዋታ የሚጫወቱ ይመስለኛል ክሪስታል ፓላስ ላይ። ክሪስታል ፓላስ በመከላከሉ ከብሬንፎርድ የባሰ በፕሪሚየር ሊጉ አራተኛ በጣም ጠንካራ የሆነ መከላከል አቋም ያለው ቡድን ነው። በ3-4-2-1 ፎርሜሽን ነው የሚጫወተው። ስለዚህም ተከላካዮቹ በማጥቃት ጊዜ ወደፊት ሄዶ በሚጫወቱበት ሰዓት ከኋላ ትልልቅ ስፔስ ነው ጥለውት የሚሄዱ። ስለዚህ እነ ዶኩ በደንብ ያንን ቦታ ኤክስፕሎይት ያደርጉታል ብዬ አስባለሁ። ስለዚህ ማንቸስተር ሲቲ አውቀው ሊጠቁ ይችላሉ በነገው ጨዋታ። ግን ክሪስታል ፓላስ ግን ማድረግ ያለባቸው ለእንደዚህ አይነት አጫዋወት በጣም ንቁ መሆን አለባቸው ብዬ አስባለሁ። ያንን ያደርጉታል ብዬ እጠብቃለሁ። ምክንያቱም የባለፈውን ጨዋታ አይተው ይገባሉ ብዬ እጠብቃለሁ። ስለዚህ ከዚህ በተረፈ ክሪስታል ፓላስ በጣም ጥብቅ መከላከልና በካውንተር አታክ በነ ማቴታና በኢስማኤል ያሳር የመሳሰሉ ተጫዋቾች ማንቸስተር ሲቲ በጣም ይፈትኑታል ብዬ እጠብቃለሁ። በቆሙ ኳሶችም ጭምር ማለት ነው። እንደ ማቴታ አይነት የሚገኘውን እድል በአግባቡ የሚጠቀም አይነት አጥቂ ያላቸው። ስለዚህ ለሱ እንግዲህ የአየር ላይ ኳሶችንና ስሩ ቦሎችን የሚሰጡት ከሆነ አንድ ነገር ሊፈጥር ይችላል ብዬ አስባለሁ። ከዛ በተረፈ ማንቸስተር ሲቲ ይህን ጨዋታ ሊያሸንፍበት እድል በጣም ሰፊ ነው። ይህንን ቪዲዮ የምሰራው አርሰናል እንዴት ዋንጫ ሊበላ ይችላል ከሚል እሳቤ ነው እንጂ ማንቸስተር ሲቲ ይህን ጨዋታ ይሸነፋል ከሚል ጠንካራ እምነት እንዳልሆነ እንድታውቁ ፈልጋለሁ። ማንቸስተር ሲቲ ይህን ጨዋታ ሊሸነፍም ከቻለ ወይም ነጥብ ሊጥል የሚችል ከሆነ በእንደዚህ አይነት አጫዋት ከተጫወተ ነው ክሪስታል ፓላስ። ያንን የምናየው ይሆናል። እናንተ ኮፒ ሊንክ ሪፖስት ያደረጋችሁ ፎሎ ያደረጋችሁ ሰዎች ፎሎ ይመቻችሁ።
በማንቸስተር ሲቲ አሰልጣኝ የሆነው ፔፕ ጋርዲዮላ ማንቸስተር ሲቲ ነገ ከክሪስታል ፓላስ ጋር ለሚያደርገው ጨዋታ መልእክቱን አስተላልፏል። እሱን አድርጋቸዋለሁ። ላይክ እና ፎሎ ማድረግ እንዳረሱ። ፔፕ እንዳለው ከሆነ ማንቸስተር ሲቲዎች ምንም ነገር ማሳካት ቢፈልጉ ማሳካት ይችላሉ። እንደሚታወቀው ማንቸስተር ሲቲዎች ውሃ ሰማዮቹ ናቸው። ማንቸስተር ሲቲዎች ማሳካት ከፈለጉ ማሳካት ይችላሉ፣ ማድረግም ከፈለጉ ማድረግ ይችላሉ። ከኋላም ተነስቶ ብዙ ታምራቶችን ፈጥሯል። ከዚህ በፊት በ3 ተከታታይ ዓመት አርሰናልን ከኋላ ተነስቶ በጦ ነው እንግሊዝ ፕሪሚየር ሊግ ዋንጫ ማንሳት የቻሉት። እንግዲህ ማንቸስተር ሲቲዎችም ዘንድሮ ይሄን ያስመለክቱኛል ብዬ አስባለሁ ሲል በቡድኔ ይኮራለሁ፣ በተጫዋቾቼ ይኮራለሁ። ተጫዋቾቼ የሚያደርጉትን ነገር ለዛ ቀን ያውቃሉ። ከክሪስታል ፓላስ ጋር እንጫወታለን። ጨዋታውንም የምናደርገው ለማሸነፍ ነው። ማሸነፍ ከቻለን ደግሞ አርሰናል ቀጥታ ጨዋታው ዋንጫውን ይወስዳል ብዬ አስባለሁ። እኛ ግን ይሄን አንፈቅድም። ክሪስታል ፓላስን አሸንፈን ከአርሰናል አንገት ስር መተንፈሳችንን እንቀጥላለን ሲል የተናገረ ሲሆን እኛም የአርሰናልን ነጥብ መጣል እንጠብቃለን። እኛ ግን ነጥብ ከጣለን አርሰናል ዋንጫውን ይበላል። ግን እኛ ይሄን ማድረግ የለብንም ሲል ገልጿል። ብዙዎች ማንቸስተር ሲቲ በፓላስ ነጥብ እንዲጥል የሚፈልጉት የአርሰናል ደጋፊዎችን ማለቴ ነው። አሁንም ክለባችን አርሰናል ዋንጫውን እንዲያረጋግጥ ከመፈለግ ሊሆን ይችላል። እኔ ግን አንድ ምክንያት ብቻ ነው ያለኝ። ምናልባትም ፓላሶች ሲቲን ነጥብ እንዲያስጥሉ የምፈልገው ማለት እሱንም ክለባችን አርሰናል ከበርንሌ ጋር ኤምሬትስ ላይ በምናደርገው ጨዋታ ዋንጫውን አረጋግጠን ይሄ ደጋፊ ሜዳ ውስጥ ገብቶ ደስታውን እንዲገልጽ ከመፈለግ ነው እንጂ ዋንጫውን ከማንሳት ካለማንሳት ጋር ምንም አይነት ጥርጣሬ ኖሮኝ አይደለም። ለዚህ አካውንት ቤተሰብ ያልሆናቸው የፕላስ ምልክቷን በመጫን ኮፒ ሊንክ ይደረግ። ይመቻል። እሺ ቤተሰብ ፔፕ ጋርዲዮላ እንግዲህ የተናገራት ነገር አለች ማለት ነው። ኢንተርቪው ሲደረግ ዛሬ ያው ስለ ዌስትሃም ጌም አርሰናል ጋር ስላደረጉት እንዴት ነው ሙድን አፌክት አድርጎታል አይነት ጥያቄ ሲጠይቅ ያላትን ላሳያችሁ። How did it affect your mood when you saw the goal? Crystal Palace. They're not given. Crystal Palace. እንደሰማችሁት ነው ክሪስታል ፓላስ እያለ ነበር ዝም ብሎ። አርሰናል ከክሪስታል ፓላስ እንደሚያደርግ ጨዋታ እናውቃለን፣ በመጨረሻ የፕሪሚየር ሊግ ሳምንት ማለት ነው። ግን በርንሊን ልቀኸው ነው ወይ? በርንሊን ማተን ችግር የለውም። በቃ በርንሊን እኛ የቋጣሪ ህዝብ እንዳለ ተሰባስበን ከበርንሊ ለማስጣል እንሞክራለን። ፓላስ እኔ በጣም ተስፋ የማደርግበት ጨዋታ ነው። ባይዙ ፓላስ እኛን በሜዳችን ሲሆን ያስጥላቸዋል ይሉናል። እነሱን ግን አዌ ሲጮቱ ጭራሽ አያስጥላቸው አድክሙላ ማለት ነው። ለማንኛውም በርንሊ ካይል ዎከር የክለባችን ምርጥ ልጅ፣ አንተ ራይት ባክ ሌፍት ባክም ሁለቱም ሴንተር ባክም ሆነ እንድትጫወት ነው የምፈልገው። ሚድፊልድ ከፈለክ አግባ፣ ተስፋ እናደርጋለን። ሌላኛው ስለ ሮድሪና ስለ ኩሳኖቭ የነገረን ነገር አለ። ከዛ በፊት ይችን የቴሌግራም ቻናል ተቀላቀሉን። አሁን ፕሪዲክሽንስ የምትለዋን ማለት ነው የሚገራርም ቀመር እየተሰራበት ነው። ጆይን በሉ። ሮድሪ እንግዲህ ኢዝ ጌቲንግ ቤተር፣ ጥሩ ስሜት እየተሰማው ነው። እስቲ ትሬኒንግ ከሰራ እናያለን ብሏል። በእርግጠኝነት ለነገው ጨዋታ አትሊስት ቤንች ላይ ልንመለከተው እንችላለን። ስለ ኩሳኖቭም ተጠይቆ ነበረ። ከባድ ኖክ አጋጥሞት ነበረ። አሁን ግን ሂዝ ቤተር እሱም ብሏል ማለት ነው። ኩሳኖቭን ልንመለከትበት የምንችልበትም እድል አለ። ማንቸስተር ሲቲ versus Crystal Palace. Hiyo ni Crystal Palace. But kuna reports nimeona zinanibamba sana, zinanifurahisha sana kama mtu wa Arsenal. Mimi kama mtu wa Arsenal najua Manchester City inachapwa na Crystal Palace. Kwa sababu kuna hizi ripoti kwa contract ya Berichese wamesema kuwa kuna buying clause ya 10 million kama Arsenal itabeba ligi. So Crystal Palace, kesho kazi kwenyu. Tushikie Manchester City, sisi tubebe mili au mpata 10 million euros zenyu na mtulie Crystal Palace. So tushikieni. Alafu unajua game ya mwisho ni Arsenal versus Crystal Palace ya ligi pale EPL. Na Arsenal ikishinda hii game Crystal Palace 10 million zenyu mnapata. 10 million zenyu mnapata. Okay, Crystal Palace hebu nichapieni Manchester City. ፓላስ የልጅነቴ ወደ ኢትሃድ ሄደው የሚያደርጉትን ጨዋታ አንድ ነገር ልበላችሁ። በሞቴ አንድ ያጣላል በሞቴ መባል ያለበት ቲም ነው ይሄ ቲም ማለት። ኤቤሬቺ ኤዜ ወንድማችሁ አይደለም ወይ? ሴሜኒዮ ለቦርድሞዝ አልደወለም ወይ? ኤዜ አልደወለም ወይ? ዛሬ ታዲያ እንደምታውቁት በዚህ ዓመት ብዙ ወዳጅ የለንም እዚህ ሊግ ላይ ማለት። ነገር ግን ኤቨርተን እና ፓላስ ናቸው አለንላችሁ አይዟችሁ እያሉ ኳላችን የነበሩት ከመጀመሪያው ጀምሮ ማለት። ሶ ፓላስ ዛሬ ጆን ፊሊፕ ማቴታ ማለት ኢጎር ቲያጎ ሲሰራ የነበሩትን ስራዎች ላለመስራት መሞከር አለበት። እስማኤል አሳር ማንቸስተር ሲቲን እንደ ሊቨርፑል አስቦ ነው መጮት ያለበት። ታውቁታላችሁ ሳር ከሊቨርፑል አርቴታ ማለት ነው በጣም ምጥቀት ስለሆነ ኤዲን ኪታያን ለዚህ ጨዋታ አስቦ ነበር የሸጠው የነበረው ግን ተጎዳ። ስለዚህ ኖርዌይ አሁን ለምሳሌ የሃላንድ ጀለስ ነው 11 ላርሰን ግን ደግሞ ኦዴጋርድ አንበልህ ነው ተረዳኸኝ አይደል? አንበልህ ደግሞ ከኖርማል ከቲምሜት ማስበለጥ እንዳለበት መቼስ መረዳት አለበት። ሲቲዎች ዛሬ እንግዲህ ሮድሪ የማይኖርበት አሁን ሰፊ ቻንስ እንዳለ እየተነገረ ነው። ሮድሪ ሳይኖር ሲቀር ደግሞ ሚድፊልድ ያለው ነገር ታውቁታላችሁ። ባለፈው
ያለ 6 ቁጥር ከሆነ ሰዓት በኋላ እንደው ብሬንትፎርዶች በቃ እንዲ ጅዝብ ብለው ነው እንጂ በርናርዶ ሲልቫን አርጎ ነው የተጫወተው ከሆነ ሰዓት በኋላ ማለት ነው ጋርዲዮላ እና ተመሳሳይነት እድል ቢሰጣቸው ፓላሶች ዝም ብለው ያልፋሉ ወይ አይ ዶንት ኖ። ኦሊቨር ግላዝነር ዋንጫው ላይ ያላቸው ሐሳብ ሲጠየቁ እኔ ከሲቲም ከአርሰናልም የገባልኝ ጨላ መላ ምናምን የለም፣ ስለዚህ ኖርማል ነው በቃ ቼክ ያደረኩት እኔ ከቫር ያነሰ ኢፌክት ነው ያለኝ እዚህ ጨዋታ ላይ ምናምን ብለዋል። የዛሬው ጨዋታ ላይ ግን ቸርኪ እንደሩ አይደለም፣ ሴሜኒዮ እንደሩ አይደለም። ይሄንን ሰውዬ ያዙልኝ፣ ይሄን ሰውዬ ያዙልኝ። በጣም ፎርም ላይ ነው የሚገኘው ጄሬሚ ዶኩ። ዛሬ ክሪስ ሪቻርድስ እና ዳንኤል ሙኞዝ በጣም ትልቅ ስራ ነው የሚጠብቃችሁ። ይሄ ሰውዬ ፊክስ የምታረጉት ከሆነ ለፓሬዱ ትጠራላችሁ ማለት ነው። ይሄ ጨዋታ እንግዲህ በተስፋ ነው። ተስፋዬ 2-2 ያልቃል የሚል ነው። ምን እንደሚፈጠር አብረን የምንመለከት ይሆናል። ፎሎ፣ ኮፒ ሊንክ፣ ሼር እያረጋችሁ ይመቻችሁ። ይህንን ታላቅ ጨዋታ በትክክል ለገመታችሁ ሰዎች ዛሬም ጊቫዌ ይዤላችሁ መጥቻለሁ። ማንቸስተር ሲቲ ከክሪስታል ፓላስም የሚያደርጉትን ጨዋታ በትክክል ለገመታችሁ 3 ሰዎችም ይህንን ኑባሻ በተር ጊቫዌ አዘጋጅቻለሁ። ገምቱ፣ ተሸለሙ። የውድድሩ መስፈርት መጨረሻ ላይ እነግራችኋለሁ። ቪዲዮውን እስከ መጨረሻ ማየታችሁ አዘንጉም። ኑባሻ በተር ፌኩ ገበያ ላይ መውጣቱ ድርጅቱ አስታውቋል። ኦሪጂናሉ ለመለየትም 2 ነገሮችን ብቻ ልንገራችሁ። የመጀመሪያው ኦሪጂናሉ ላይ ያለው የሴት ምስልና እንዲሁም ደግሞ ጽሁፎቹ በጣም ጥርት ያሉና ደማቅ ሲሆኑ ፌኩ ግን የደበዘዘ ነው። ሁለተኛው ልዩነት ደግሞ ኦሪጂናሉ ውስጡ ሲነካ ጠንከር ያለ ሲሆን ፌኩ ግን እንደ ውሃ የቀጠነ ነው። ኦሪጂናሉ ከፈለጋችሁ ታዲያ በዚህ ስልክ ቁጥር ደውላችሁ ማዘዝ ትችላላችሁ። ጨዋታው ቀድመው በትክክል የገመቱ ሰዎችም ከጨዋታው በኋላ ስቶሪ ላይ ማንነታችሁ የማሳውቅ ይሆናል። ወይ እናሸንፋለን ወይ ሙተን እንቀራለን። እዚህ ግን ሌላ 3ኛ መንገድ አለን። ሳንዋጋ ከዚህ ግን ተመልሰን አንሄድም። ነገ ከፓላስ ጋር ለምናደርገው ጨዋታ የኔን ምርጥ 11 እናወጣለን ማለት ነው። እስቲ ከበረኛ እንጀምር። ከበረኛ ስንጀምር የተረጋገጠ ነገር ነው። ዶናሩማን ቢገባው ትራፎርድ ቢገባ አብዛኞቻችን አይደብረንም፣ ግን የታወቀ ነው ዶናሩማን ነው የሚያስገባው። ወደ ተከላካይ ስንመጣ ኩሳኖቭ ወደ ጤንነቱ ተመልሷል የሚባለው ወሬ ያለ ፔፕን የነገረን። ስለዚህ ኩሳኖቭን ከማርክ ጌሂ እናጣምራለን ማለት ነው። እዚች ጋር እንደተለመደው ባለፈው አኬ ነበር የገባው ከብሬንትፎርድ መጥፎ የማይባል ምርጥ የሚባል አቋም ነበረው፣ ግን ኩሳኖቭ ከተመለሰ ወደ ቦታው መልሷለሁ ማለት ነው። ከጌሂ ጋር እናጣምራቸዋለን። ወደ ሌፍት ባክ ስንመጣ ኤትኖሪ ያው ሰሞኑን እድል እያገኘ አይደለም እንጂ ምን አይነት ምርጥ ሌፍት ባክ እንደሆነ እናውቃለን። ማጥቃቱ ላይም መከላከሉ ላይም በጣም አሻሽሎ ነበር፣ ግን ያው የስኳር ጥራት ይላል። እድል እያገኘም አይደለም፣ ችግር የለውም ኖርማል ነው። ኦራይሊ ትገባለች። በዚህ በኩል እንደተለመደው ማቴስ ኑኔዝ ሌላ ራይት ባክ የለንም ሲጀመር። ኩሳን ብሎ እንደ ራይት ባክ የሚችለው ግን መሀል ላይ ምርጥ ነው ማለት ነው። ወደ ሚድፊልድ እንግባ። ሮድሪ በጣም ተሽሎታል ተብሏል። ፔፕ ጋርዲዮላ በጣም ደህና ነው ምናምን ነገር ብሎናል። ስለዚህ ቀጥታ ወደ ስታርቲንግ ላይናፕ እኔ በሆነ አስገባዋለሁ። ያው የረጅም ጊዜ ጉዳት ምናምን አይደለም፣ ኖርማል ነው። ነገ ቢያስጀምረው ግን ቤንች ላይ ነው የሚያደርገው ብዬ አስባለሁ። እኔ ግን ሮድሪን ከበርናርዶ ሲልቫ ጋር እዚች ጋር አጣምራለሁ ማለት ነው። ወደ አታኪንግ ሚድፊልደር ስንገባ ደግሞ ራያን ቸርኪ ከአርሰናል ጨዋታ በኋላ ጠፋ ምናምን እያሉ ነው። ችግር የለውም። በየጊዜው ጎል ያግባ። እንደናንተ ተጫዋቾች አናወራም ብዙ። ለማንኛውም ራያን ቸርኪን እናስቀምጣለን። ወደ ራይት ዊንግ ስንመጣ ሳቪኒዮን ነው ማስጀመረው ማለት ነው። እዚህ ጋር ላትስማሙ ትችላላችሁ። ፓስ የምታዩ ከሆነ በደንብ ግን ትስማማላችሁ። ሴሜኒዮ ያለፉትን 3 ምናምን 4 ጨዋታ በስርዓት እየተጫወተ አይደለም። ከአርሰናል ስንጫወት ብቸኛ መጥፎ ፐርፎርም ያደረገው ሴሜኒዮ ነው። ሰው ማለፍ እያቃተው ነው ምናምን። እኔ በሆን ለሳቪኒዮ እድል እሰጣለሁ። ፔፕ ግን ላያደርገው ይችላል። ሜቢ ከሰለቸው የሴሜኒዮ እንትን እዚች ጋር ሳቪኒዮን አስቀምጣለሁ ማለት ነው። ወደ አጥቂ ስንመጣ ሃላንድ ነው፣ ምንም ጥያቄ የለውም። ወደ ሌፍት ዊንጋችንም ስንመጣ ጥያቄ የለውም፣ ጄሬሚ ዶኩ። የሰሞንኛ አቋምሽን ነገ እንደምትደግሚው ፓላስ ላይ እርግጠኛ ነኝ። ፓላስ ይሄን ያህል ያስቸግረናል ብዬ አላስብም። ሳር ምናምን የሚባለው የሆነ ጥቁር ልጅ አለ፣ ኢስማኤል ሳር የሚባለው ማቴታ እንኳን እንደነዚህ ነው ሲመግቡት ካልሆነ በስተቀር። ለማንኛውም እናሸንፋለን። እስቲ ቅር ያላችሁ ቦታ ካለ የሆነ ሰው ያልገባውን እስቲ ንገሩኝ ኮሜንት ላይ። ጀሞ ከች ብለናል። ዛሬ በደንብ ይቆጠራል። ይቆጠር ተግባራዊ ይደረግ በደንብ ተደርጎ። በቃ ዛሬ ነው የምንወስደው ዋንጫችንን፣ ዛሬ ነው ይዘን የምንሄደው። በደንብ እንቆጥራለን፣ አንሰማም። ፈላው ዛሬ ይሸነፋል፣ ይረገጣል። በደንብ ተደርጎ ይመቻችሁ። ላይክ፣ ሼር፣ ኮፒ ሊንክ ይደረግ ቤተሰብ።
የአርሰናል ደጋፊ ሆይ ለምንድነው ዛሬ እንዴ ተዘናጋኸው? ምንድነው ችግርህ? ምንድነው እንዴ? እያንዳንዱን የቋጠሮ አጋጣሚዎች መጠቀም አለብን አልተባባልንም ወይ? የኛ ቡድን የቀሩትን ጨዋታ ስለማሸነፍ ያስብ፣ እኛ ደግሞ የቀሩትን የሲቲ ጨዋታዎች በሙሉ በመቋጠር ዙሪያ ላይ በርትተን እንስራ አልተባባልንም ወይ? ትወጥራለህ አሁን አትወጥርም? እኔ ዛሬ ፓላስ የሚያሸንፍ አልመሰለኝም፣ ግን ምናምን አትበል እንደዚህ በቃ መቋጠር ካለብህ ወጥረ ቋጠር። ሲቲ ለምን እዛ ኮረደው ቲም ጋር አይጫወትም? አይደለም እንደ ፓላስ ካለ ለንደናዊ ከአርሰናል ጎን ቋሚ ኤዜን የመሰለ ተጫዋች መጋቢ ቡድን ሲጫወት እንዴት ነው ከጎኑ ማትቆሙ? አሁን ትወጥራለህ አትወጥርም? ንገረኝ በቃ። ወጥረ ነው መቋጠረው። ይኸውልህ ፓላስ 10 ሚሊዮን ውሃ እንዳይበላው ከፈለክ ማለት ነው በዚህ ጨዋታ ላይ የሆነ ነገር ማድረግ መቻል አለብህ። በቃ መላው ቋሚ ተጫዋቾችን አሰነፈ የማያዳግም ጥቃት ሲቲ ላይ በመፈጸም ወይ ማሸነፍ ወይ አቻ መውጣት አለብህ፣ ግዴታ ነው። ከሜዳ ውጪ ነው የምትጫወተው አውቃለሁ፣ ግን አንተ ሲቲን ከበድ ከሚሉት ቡድን አንዱ ስለሆንክ ማለት ነው ወሳኝ ነገር ልታሳየን ይገባሃል ነው የኔ ሐሳብ ፓላስ። ከዛ ውጪ ግን የአርሰናል ደጋፊ አሁን ትቋጠራለህ አትቋጠርም? ይሄንን ነገር እንደ ቀልድ አልፎ ቦርንማውዝ ላይ በንቋጠር ነው የሚሻል ልትል ነው? አልፎ ጥለው ሩም ላይ ቋጠር ነገርኩ። ጀማው ወጥሩ፣ ምንም መብት አይወጥሩ እንዴ! ማል ሜክሲኮ ከአቋማ ሲዮጋነን አባቴ እና አሁንም ተስፋ አልቆረጥኩም ነው የምትይኝ አቡዬ? ሁለት ጨዋታ አለ ነፍስ እስክትወጣ ድረስ ነው ተስፋ አልቆርጥም። 0.1 እድል አለ ቢኖር እኔ ተስፋ አልቆርጥም ነው አባቴ። እስከ መጨረሻ ድረስ ታገላለሁ፣ ከዛ እሞታለሁ። ችግር የለው ይሞታታል እንጂ ዋንጫው የኛ ነው የምላችሁ። የጨዋታ ቀን ዛሬ እንግዲህ ያው ከፓላስ ትንሽ ቀለል ያለች ትሬኒንግ እንዳለብን ይታወቃል። ለቅዳሜው ጨዋታ ዛሬ ትሬኒንግ እሰራለሁ። ቅዳሜ ቼልሲን 1-2 አጫውቼ ኤፍኤ ካፕን በላና ከዛ በኋላ ደግሞ ለፕሪሚየር ሊግ በዛው ሞራል ይሆነኛል ማለት ነው። ዛሬ ግን ፓላስ ላይ ማታ 4 ሰዓት ላይ ትንሽ አለ አይደለ ለቼልሲ ጨዋታው እንዲረዳ 3 ነጥባችንን ይዘን ትንሽ ጎላችንን ማስፈተን አሸንፈን ከዛ በኋላ ለቼልሲ ጌም ደግሞ በደንብ እንዘጋጃለን ማለት ነው። ከቼልሲ ጌም በኋላ ደግሞ ያው 2 ጨዋታዎች ይቀሩናል። በርንማውዝ እና ያው ቪላን ችግር የለም፣ የበርንማውዝ ነው ትንሽ ከበድ ይላል ብዬ የማስበው። ዛሬ ግን በፓላስ ሜዳ ፓላስ ሄደን እንጫወታለን። ያው ክፋቱ ምንድነው? ፓላስ የዋንጫ ጨዋታ ያለበት ከአርሰናል ጋር ሲጫወት፣ ስለዛ ዛሬ በሙሉ ቋሚ ነው የሚገባው። ትንሽ ጌሙ ሊከብድ ይችላል ብዬ አስባለሁ፣ ግን ስቲል ሲቲዝንስ እንወጣዋለን። ነጥቡን አጥብበን ፕሬሸር ነው ማሳደር ያለብን። ካሞን ሲቲ